ጋሼ ወዴት ነው የሚሄዱት? ልሸኙታ። አመሰግናለሁ የኔ ልጅ። ልጄን እየጠበቅኳት ነው። ከቅድም ጀምሮ እሷን ነው የሚጠብቁት? ኦልሞስት 1 ሰዓት ሆኖት እኮ። ልጆት ከየት ነው የምትመጣው? ቅርብ ናት የኔ ልጅ፣ ባይመቻት ነው። አንተ አባ መንገድ ላይ ነኝ ካለ እኮ 1 ሰዓት አለፈው እንዴ። ተነሽ በቃ ይጅላቸው። በእናትህ ካንተ ጋር ለዋል። በቃ አባን ልበለው። አንቺ ያምሻል እንዴ? 1 ሰዓት ሙሉ አስጠብቀሽ ዊል ስትዩ። አረ ችግር የለውም አባ በእኔ አይደብረውም። በእውነት በጣም ምርጥ አባት ነው። እኔንም ማስቀም አባ መምጣት አልቻልኩም። ሂድ በቃ። የኔ ልጅ ይሄ ሁሉ ሰዓት አቁመሽኝ። አባ ደግሞ ነገርኩ አይደል እንዴ? ቀድመሽ ብትነግሪኝ ጥሩ ነበር። ፀሐዩ ደግሞ ትንሽ አደከመኝ። እሱም በቃ ማታ እናወራለን። በቃ ሸኘኝ። ምን ነው? ምን ተፈጠረ? ምንም ልጄ፣ በቃ ሸኘኝ። ምን አለችሁት? ቤት ሄደ ጠብቀኝ፣ ማታ እመጣለሁ አለችኝ። ካላስቸገርኩት አንዴ እሷ ጋር ያስደውሉኛል። ምን ነው ልጄ? ለምን? ግድ የሎትም ይስጡኝ። ምንድን ነው አባዬ? አባትሽ ትንሽ ደክመው ወድቀዋል። ምን? የት ያለው? ቅድም እየጠበቁሽ የነበረው ቦታ። አባቴስ? አባቴ የት አለ? ተረጋጊ፣ አባትሽ ደህና ናቸው። ደህና ከሆነ የት አለ አባቴ? አባዬ ደህና ነህ? አባትሽ ትንሽ አያሳዝኑሽም? ከ1 ሰዓት በላይ ነው እዚች ጋር ቆሞ ሲጠብቁሽ የነበረው። አባ ይቅርታ እሺ፣ ፍላጎቴን አስቀድሜ አንተን አስከፋውክ። ግድ የለም ልጄ፣ ትንሽ ጾሙን ያደከመኝ። አይዞት አባቴ፣ ጾማችንም እያለቀ ነው። 6ኛ ሳምንት ላይ ደርሰናል። 6ኛው ሳምንት ገብርኄር በመባል ይታወቃል። በጎ ታማኝ አገልጋይ ማለት ነው። እኛስ በተሰጠን ጸጋ ምን እየሰራንበት? በታማኝነት እያገለገልንበት ነው? ፈጣሪ ሀብቱን ጸጋውን ሲሰጠን እኛ እየተጠቀምንበት ነው ወይ ብለን ሁላችንም ራሳችንን መጠየቅ አለብን። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ያሉ አባቶች ከችግራቸው እንዲወጡ የተለያዩ ስራዎች እየተሰሩ ይገኛሉ። እኛም ድጋፋችንን እያደረግን የበረከቱ ተካፋይ ነው። ለማገዝ በንግድ ባንክ 1044 25 98 390፣ አቢሲኒያ 141 029 444